በዓለማችን ላይ አብዛኞቹ ወንዶች የትዳር አጋር ለማግኘት በከፍተኛ ፉክክርና ውጥረት ውስጥ እንደሚያልፉ ይታወቃል። ነገር ግን ወደ አውሮፓ አህጉር ጎራ ስንል ሁኔታው ሙሉ በሙሉ ተገልብጦ ሴቶች ለትዳር የሚሆኑ ወንድ አጥተው ባል በባትሪ የሚፈለግበት አስደናቂና አሳዛኝ እውነታ ያጋጥመናል። እነዚህ አገራት የተማሩ ስኬታማና ውብ ሴቶች በስፋት የሚገኙባቸው ቢሆንም በወንዶች እጥረት ምክንያት ግን በርካታ ሴቶች የትዳር አጋር ማግኘት እጅግ ከባድ ፈተና ሆኖባቸዋል። እንደ እውነቱ ከሆነ በእነዚህ አገራት የሚኖሩ ወንዶች በሴቶች መሃል እንደ ወርቅ ውድ ሆነዋል ቢባል ማጋነን አይሆንም። በዛሬው ቪዲዮአችን የወንዶች ቁጥር በከፍተኛ ሁኔታ የቀነሰባቸውንና የሴቶች ቁጥር የበዛባቸውን 7 የአውሮፓ ሀገራት በቁጥር በታሪክና በማህበራዊ እውነቶች አስደግፈን በዝርዝር እንቃኛለን። ይህ የመዛባት ችግር በባህል በኢኮኖሚና በህዝብ ቁጥር እድገት ላይ ያሳደረውን ጥልቅ ተጽዕኖ እየፈተሽን በእነዚህ ሀገራት ውስጥ የወንዶች ቁጥር እንዴት ሊቀንስ እንደቻለ እና የሴቶቹስ ህይወት ምን እንደሚመስል አብረን የምናይ ይሆናል። የወንዶች እጥረት በሚነሳበት ጊዜ ቀዳሚዋ የአውሮፓ ሀገር በባልቲክ ባህር ዳርቻ የምትገኘው ላትቪያ ናት። እንደ አውሮፓውያን አቆጣጠር በ2010 በተደረገው የህዝብ ቆጠራ መረጃ መሰረት በሀገሪቱ የሴቶች ቁጥር 54.2 በመቶ የነበረ ሲሆን እንደ አውሮፓውያን አቆጣጠር በ2026 በተደረጉ ጥናቶች ደግሞ የሴቶች መጠን 54.1 በመቶ ላይ ይገኛል። ይህም ማለት ለእያንዳንዱ 100 ሴቶች የሚኖሩት 85 ወንዶች ብቻ ሲሆኑ ከ15 በመቶ በላይ የሚሆኑ ሴቶች ፍጹም የትዳር አጋር የላቸውም። በላትቪያ ወንዶች የጠፉት መሬት ተከፍታ ስለዋጣቻቸው ሳይሆን በከፍተኛ የአልኮል ሱስ፣ በስጋራ፣ በልብ ህመም እና በትራፊክ አደጋ ምክንያት በወጣትነታቸው ስለሚሞቱ ነው። በተጨማሪም በርካታ ወጣት ወንዶች የተሻለ ስራ ፍለጋ ወደ ጀርመንና እንግሊዝ በመሰደዳቸው የሀገሪቱ ውብ ሴቶች በየካፌና በየመንገዱ ለትዳር የሚሆን ወንድ ማጣት ትልቅ የዘውትር ቅሬታቸው ሆነዋል። በወንዶች እጥረት ሁለተኛዋ የአውሮፓ ሀገር ሊቱዌኒያ ናት። እንደ አውሮፓውያን አቆጣጠር በ2010 የሀገሪቱ የሴቶች ስብጥር 53.9 በመቶ የነበረ ሲሆን እንደ አውሮፓውያን አቆጣጠር በ2026 የወጡት የህዝብ መረጃዎች ደግሞ የሴቶቹን ቁጥር 53.7 በመቶ ያደርጉታል። በሊቱዌኒያ ለእያንዳንዱ 100 ሴቶች 86 ወንዶች ብቻ ይገኛሉ። ይህም ማለት በየመንገዱ ከሚያልፉት 4 ሰዎች መካከል 3ቱ ሴቶች ናቸው ለማለት ያስደፍራል። በሊቱዌኒያ የወንዶች ቁጥር ሊቀንስ የቻለ ወጣቶች ከሀገር በመውጣታቸውና በወንዶች ላይ በሚታይ ከፍተኛ የድብርትና የጤና ችግር ምክንያት የህይወት ዘመናቸው አጭር በመሆኑ ነው። በዚህም ምክንያት የሀገሪቱ ሴቶች ከፍተኛ ትምህርት ተምረውና ተመራቂ ሆነው በስራቸው ቢበለጽጉ ምሽት ላይ ወደ ቤታቸው ሲመለሱ ግን ብቸኝነት ስለሚያጠቃቸው የውጭ አገር ዜጎችን አግብተው ማውጣትን እንደ ዋና አማራጭ ይወስዱታል። ሶስተኛዋ አገር በዲጂታል ቴክኖሎጂ በመጠኑ የበለጸገችው ኤስቶኒያ ናት። እንደ አውሮፓውያን አቆጣጠር በ2010 በነበረው መረጃ መሰረት በኤስቶኒያ የሴቶች ቁጥር 54.1 በመቶ የነበረ ሲሆን እንደ አውሮፓውያን አቆጣጠር በ2026 ደግሞ የሴቶች ቁጥር 53.2 በመቶ ሆኖ ተመዝግቧል። በኤስቶኒያ ለእያንዳንዱ 100 ሴቶች የሚኖሩት 88 ወንዶች ብቻ ናቸው። በዚህች ሀገር የወንዶች እጥረት የጎላው በተለይ ከ50 ዓመታት በላይ ባሉት የዕድሜ ክልሎች ውስጥ ቢሆንም በወጣቱ ዘንድም ቢሆን የወንዶች ቁጥር አነስተኛ ነው። የኤስቶኒያ ሴቶች ሞዴል የሚመስል ቁንጅናና ከፍተኛ የቴክኖሎጂ እውቀት ያላቸው ቢሆንም በሀገሪቱ ውስጥ ባል ማግኘት ግን ፈተና በመሆኑ ብዙዎች እስከ ዕድሜያቸው ማጠቃለያ ድረስ ሳያገቡ ለመኖር ይገደዳሉ። አራተኛዋ ሀገር በምስራቅ አውሮፓ የምትገኘውና በታሪክ ማዕከል ውስጥ የምታልፈው ዩክሬን ናት። እንደ አውሮፓውያን አቆጣጠር በ2010 የዩክሬን የሴቶች የቁጥር ስብጥር 53.7 በመቶ የነበረ ሲሆን እንደ አውሮፓውያን አቆጣጠር በ2026 በተደረጉ ታሪካዊና ማህበራዊ ውዝግቦች ምክንያት የወንዶች ቁጥር በከፍተኛ ሁኔታ በመቀነሱ የሴቶች መጠን ወደ 53.8 በመቶ አድጓል። ለእያንዳንዱ 100 ሴቶች 86 ወንዶች ብቻ ይገኛሉ። በዩክሬን የወንዶች እጥረት የተከሰተው በሁለተኛ የዓለም ጦርነት ወቅት በርካታ ወንዶች በማለቃቸው ምክንያት በተፈጠረው ታሪካዊ ጠባሳ እና በቅርብ ጊዜያት ደግሞ በጦርነትና በስደት ምክንያት ወንዶች ከሀገር በመጥፋታቸው ነው።
በዚህም ምክንያት ውቦቹ የዩክሬን ሴቶች የትዳር አጋር ፍለጋ የኦንላይን የትዳር ኤጀንሲዎችን በመጠቀም ወደ አሜሪካና አውሮፓ ለመሰደድ ይገደዳሉ። አምስተኛዋ ሀገር በደቡብ አውሮፓ የምትገኘውና በውቅያኖስ ዳርቻ የተከበበችው ፖርቹጋል ናት። እንደ አውሮፓውያን አቆጣጠር በ2010 የሀገሪቱ የሴቶች መጠን 52.3 በመቶ የነበረ ሲሆን እንደ አውሮፓውያን አቆጣጠር በ2026 በተደረጉ ጥናቶች ደግሞ የሴቶች ቁጥር ወደ 52.8 በመቶ አድጓል። ለእያንዳንዱ 100 ሴቶች 89 ወንዶች ብቻ ይገኛሉ። በፖርቹጋል ወንዶች እንዲጠፉ ያደረገው ዋናው ምክንያት በሀገሪቱ የነበረው ከፍተኛ የኢኮኖሚ ቀውስና የሥራ ማጣት ችግር ነው። በርካታ ወጣት ወንዶች ሥራ ፍለጋ ወደ እንግሊዝ፣ ፈረንሳይና ስዊዘርላንድ በመሰደዳቸው ሀገሪቱ በሴቶች ብቻ ተሞልታ ትገኛለች። በዚህም ምክንያት በፖርቹጋል የወንዶች ዋጋ በመጨመሩ ወንዶች በሴቶች በኩል ትልቅ እንክብካቤና ትኩረት የሚሰጣቸው እውነተኛ ንጉሶች ሆነዋል። ስድስተኛዋ ሀገር ከሩሲያ አጎራባች የሆነችው ምስራቅ አውሮፓዊቷ ቤላሩስ ናት። እንደ አውሮፓውያን አቆጣጠር በ2010 በሀገሪቱ የሴቶች መጠን 53.5 በመቶ የነበረ ሲሆን እንደ አውሮፓውያን አቆጣጠር በ2026 በተመዘገቡት መረጃዎች ደግሞ የሴቶችን ቁጥር 53.4 በመቶ ያደርጉታል። በቤላሩስ ለእያንዳንዱ 100 ሴቶች የሚኖሩት 87 ወንዶች ብቻ ናቸው። በቤላሩስ ወንዶች ቀድሞ የሚያልቁበትና የሚጠፉበት ዋናው ምክንያት ከመጠን ያለፈ የቮድካ መጠጥ አጠቃቀምና አደገኛ የጤና ህመም ነው። የሀገሪቱ ሴቶች ጠንካራና ታታሪ ሆነው ቤተሰብንና ሀገሪቱን ቢደግፉም ለትዳር የሚሆንና ኃላፊነት የሚወስድ ወንድ ማግኘት ግን በየቀኑ የሚያጋጥማቸው ትልቅ ማህበራዊ ፈተና ሆኗል። ሰባተኛዋ ሀገር በማዕከላዊ አውሮፓ የምትገኘው ታሪካዊቷ ሃንጋሪ ናት። እንደ አውሮፓውያን አቆጣጠር በ2010 የሴቶች ቁጥር ስብጥር 52.5 በመቶ የነበረ ሲሆን እንደ አውሮፓውያን አቆጣጠር በ2026 ደግሞ የሴቶች መጠን ወደ 52.7 በመቶ ከፍ ብሏል። በሃንጋሪ ለእያንዳንዱ 100 ሴቶች 89 ወንዶች ብቻ ይገኛሉ። በሃንጋሪ የወንዶች ቁጥር ማነስ ከጤና ችግሮች በተጨማሪም ወጣቶች የተሻለ የደሞዝ ክፍያ ፍለጋ ወደ ምዕራብ አውሮፓ ሀገራት በመሰደዳቸው የመጣ ነው። በዚህም ምክንያት በሀገሪቱ ባሉ ዋና ዋና ከተሞች የትዳር አጋር የማግኘት እድሉ አነስተኛ በመሆኑ ሴቶች በስራቸው ላይ ብቻ ትኩረት በማድረግ ብቸኝነታቸውን ለማሸነፍ ይገደዳሉ። በአጠቃላይ በእነዚህ 7 የአውሮፓ ሀገራት ውስጥ የሚታየው የወንዶች እጥረት በታሪክ፣ በስደት፣ በጤና እና በሱስ ምክንያቶች የተፈጠረ ጥልቅ ማህበራዊ እውነታ ነው። የዛሬው ቪዲዮአችን ይህንን ይመስል ነበር። እስከ ቪዲዮ ፍጻሜ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን።